Hi guys, እንዴት ናችሁ? This is bootcamp day 1. ዛሬ የምናየው what is trading የሚለው ነው። ያንን ከመጀመራችን በፊት ስለዚህ bootcamp አንዳንድ ነገር ልበላችሁ። ይህ bootcamp ስለ ትሬዲንግ ምንም እውቀት ለሌለው ከዚህ በፊት ወይ ደግሞ እውቀት እንኳን ኖሯችሁ ግን ደግሞ አንድ ስፔሲፊክ ስትራቴጂ ላይ ሌላችሁ ይጠቅማችኋል። ይህን bootcamp ደግሞ ለየት የሚያደርገው የምናወራው ቴክኒካል ነገር ብቻ አይደለም፣ ሳይኮሎጂ ፓርቶችን እንዳስሳለን። ያ ደግሞ ከቴክኒካል ፓርቱ በላይ በደንብ ይጠቅማችኋል። እንጀምር። what is trading? ትሬዲንግ ማለት ዋጋ ዝቅ ባለ ሰዓት መግዛትና ከፍ ባለ ሰዓት መሸጥ ብቻ አይደለም። ትሬዲንግ is about understanding how price moves። ከዛ በኋላ ደግሞ አንድ ስፔሲፊክ ስትራቴጂን ተጠቅማችሁ ዲሳይድ ማድረግ ነው። እንዴት መግዛትና መሸጥ ካላችሁ ያንን እናያለን። ለምሳሌ ግን አንድን አሴት ለምሳሌ ጎልድን ብንወስድ ጎልድን $100 ገዛችሁ እንበልና ልክ $10 ፕሮፊት ላይ ስትደርሱ ከሸጣችሁት that is trading ባይ አድርጋችሁ $10 ሰራችሁ ማለት ነው። የፕራይስ ልዩነት ነው ያንን ፕሮፊት ያስገኝላችሁ። ስለ ኢንስትሩመንቶች ስናወራ ለምሳሌ ፎሬክስ አለ፣ ጎልድ አለ፣ ኢንዲሲስ አሉ፣ ስቶክስ አሉ፣ ክሪፕቶ እና ብዙ አይነት ፋይናንሻል ማርኬት አሉ እና እነዛን ማርኬቶች እነዛ ኢንስትሩመንት ተጠቅመን ነው ትሬድ የምናደርገው ማለት ነው። what is forex? እዚህ ጋር ግራ ሊገባችሁ ይችላል። ፎሬክስ አይደለ እንዴት ነው የፎሬክስን ዲፊኒሽን ገና ሳይጠን ካላችሁ ፎሬክስ is an instrument እና በተለምዶ እኛ ጋር ፎሬክስ ተብሎ ነው የሚጠራው። ትሬዲንግ ግን ደግሞ ትሬዲንግ ውስጥ ካሉት ኢንስትሩመንቶች መካከል ነው ፎሬክስ እና ጎልድ እና ኢንዲሲስ እና ስቶክስ እና ክሪፕቶ አሉ። what is forex? ፎሬክስ ማለት ፎሬን ኤክስቼንጅ ማለት ነው። አብሪቪዬሽን ነው ኖት አብሪቪዬሽን ባጭሩ ተጽፎ ነው። ፎሬክስ ማለት አንድ ከረንሲ ከሌላ ከረንሲ ጋር ሲነጻጸር ያለው ፕራይስ ነው። ለምሳሌ ዩኤስዲን ብንወስድ ሁለት አይነት ከረንሲዎች ናቸው፣ ዩሮ እና ዩኤስ ዶላር ማለት ነው። ሌላም እንደዛው አሉ፣ ጂቢፒ ዩኤስዲ አሉ፣ ዩኤስዲ ጂቢፒ አሉ እና ብዙ አይነት ከረንሲ ፔሮች አሉ። ፎሬክስ ትሬድ በምናደርግ ሰዓት አንድ ከረንሲ ብቻ አይደለም ትሬድ የምናደርገው፣ በሁለት ከረንሲዎች መካከል ያለውን ልዩነት ነው ትሬድ የምናደርገው። ሌላ ደግሞ ጎልድ እና ኢንዲሲስ እነማን ናቸው? ከፎሬክስ ውጭ ያሉ ኢንስትሩመንቶች ናቸው። ጎልድ ወይ ደግሞ ኤክስኤስዲ ያለ ስለ ኢንዲሲሶች ስንመጣ ደግሞ እነ ናስዳክ እና ኤስኤንፒ 500 እና ሌሎች ኢንስትሩመንቶች አሉ ማለት ነው። ኤቭሪ አዘር ማርኬት ልክ እነ ፎሬክስ እነ ጎልድ እና ኢንዲሲስ ካየን የተለያየ አይነት ቮላቲሊቲ ወይ ደግሞ የፕራይስ ሙቭመንት ፍጥነት አላቸው እና የተለያየ አይነት ባህሪ ያላቸው። እንደ ትሬደር ደግሞ እያንዳንዱ ማርኬት የተለያየ ማርኬት በተመሳሳይ መንገድ መግባት አንችልም። ምን አይነት ማርኬት ትሬድ እንደምናደርግ ለይተን ካወቅን በኋላ አንዱን መርጠን እሱን ትሬድ እናደርጋለን ማለት ነው። ስለ ብዙዎቻችሁ ጥያቄ ይሆናል ብዬ አስባለሁ። በተለይ ለመጀመሪያ ጊዜ ከሰማችሁት ትሬደር እንዴት ነው ብር የሚሰራው? ትሬደር ብር ሊሰራበት የሚችለው ሁለት አይነት መንገድ ነው፣ ባይ እና ሴል ነው። ፕራይስ ወደ ላይ ከፍ እንደሚል ካመናችሁ ባይ ብላችሁ ፕሮፊት ሰራላችሁ። ዝቅ እንደሚል ካመናችሁ ወይ ደግሞ ወደ ታች ይሄዳል ብላችሁ ካመናችሁ ሴል ትላላችሁ። ግን ደግሞ እኛ ካሰብነው ተቃራኒ በሄደ ቁጥር ብር ሉዝ እናደርጋለን ማለት ነው። ሌላው ፖይንት ደግሞ ትሬዲንግ በጣም ሰው ተሳስቶ የሚያይበት መንገድ ምንድነው? ትሬዲንግ ኢዝ ጋምብሊንግ ብሎ ነው የሚያስበው። ትሬዲንግ ጋምብሊንግ ነው ብሎ የሚያስብ ሰው ይህን ሎጂክ ልስጣችሁ። ለምሳሌ ትሬዲንግ ኢዝ ቢዝነስ፣ ልክ እንደሌላው ቢዝነስ ደግሞ ሰክሰስ ሬት አለው። ከ5 እስከ 3% አለው። አንዳንድ ቦታ ደግሞ 10% የሚል ልታይ ትችላላችሁ። አሁን ደግሞ ሌላ ቢዝነስ ደግሞ ለምሳሌ የሆቴል ቢዝነስ 30% ሰክሰስ ሬት አለው። 30% ሰክሰስ ሬት ስላለው ሆቴል ቢዝነስም ጋምብሊንግ ነው ማለት ነው፣ ሰክሰስ ሬት እስካለው ድረስ። ትሬዲንግ ኢዝ ላይክ ኤቭሪ አዘር ቢዝነስ እና ሰክሰስ ሬት አለው ማለት ነው።
ትሬዲንግ ጋምብሊንግ የሚሆንባቸው መንገዶች ምንድናቸው? አንድ ሰው ስለ ትሬዲንግ ምንም እውቀት ሳይኖረው ገብቶ ባይ ወይ ደግሞ ሴል በሚል ጊዜ ፕሮፊት አገኘም ብርም ሉዝ አደረገም ዞሮ ዞሮ ጋምብል አድርገዋል ማለት ነው። ያ ማለት ገምቶ ነው ያገኘው። ትሬዲንግ ማለት ግን ሲስተም ሊኖረን ይገባል። ለምሳሌ እንዴት እገባለሁ? ከመግባቴ ፊት ምን አያለው? ስቶፕ ሎስ የቱ ጋ ነው? ቴክ ፕሮፊት የቱ ጋ ነው? ስንት ነው ሪስክ የማደርገው? እና ደግሞ ከምንም በላይ ወሳኙ ነገር ደግሞ ያንን ትሬድ የምንወስድበት ምክንያት ምንድን ነው? እነዚህን ሁሉ ካላወቅን ስትራቴጂ ኖሮን ወይ ደግሞ ሲስተም ኖሮን አይደለም ትሬድ እያደረግን ያለ ነው። ያ ጋምብሊንግ ሊሆን ይችላል ማለት ነው። በዛ ሎጂክ ትሬዲንግ ኢዝ ጋምብሊንግ። የዛሬው ቡትካምፕ ይህንን ይመስላል። ትሬዲንግ ምን አየን? ዋት ኢዝ ትሬዲንግ አየን። ዋት ኢዝ ትሬዲንግ አየን። ትሬዲንግ ኢንስትሩመንትስ አየናቸው። ሃው ዱ ትሬደርስ ሜክ መኒ የሚለውን አየን። ከዛ ደግሞ በጣም ወሳኝ ፖይንት አነሳን። ትሬዲንግ ኢዝ ናት ጋምብሊንግ። የዛሬው ቡትካምፕ ይህንን ይመስላል። በቀጣይ ደግሞ ፕራይስ ለምን ሙቭ ያደርጋል የሚለውን እናያለን። ባይ